ሰላም እንደምን አላችሁ የኤስሲቪቴክ ዩቲዩብ ቻናል ተከታታዮች ፒችትሪ አካውንቲንግ ሶፍትዌር ቱቶሪያል ይዤላችሁ መጥቻለሁ። ይህ ክፍል 1 ነው። አካውንቲንግ ሶፍትዌሮች ከሚባሉት ውስጥ ፒችትሪ አካውንቲንግ አንዱ ነው። ሌሎችም የአካውንቲንግ ሶፍትዌሮች አሉ። ፒችትሪ አካውንቲንግ ሶፍትዌር እንግዲህ ኢንተርናሽናል አካውንቲንግ ሶፍትዌር ነው። ይህን ኢንተርናሽናል አካውንቲንግ ሶፍትዌር በዋነኝነት የዛሬ ትምህርታችን የሚሆነው አራት ነገሮች ላይ ፎከስ እናደርጋለን። አንደኛው እንዴት አድርገን ኢንስቶል እናደርጋለን፣ ሴትአፑን እንዴት አድርገን እንጭናለን፣ የት እንደምናገኝም ሴትአፑን ከፈለጋችሁት ቴሌግራም ቻናል ላይ አስቀምጥላችኋለሁ። እንዴት አድርገን ኮንፊገር እናደርጋለን። ኮንፊገር ሚንስ ሰሪያል ነምበር፣ ከስተመር አይዲ እና ሬጂስትሬሽን ነምበር በሚጠይቀን ሰዓት እንዴት አድርገን እንሞላለን፣ እሱንም እናያለን። ሁለተኛው እንዴት ካምፓኒ ክሬት እናደርጋለን፣ ሃው ቱ ክሬት ካምፓኒ የሚለውን። በሶስተኛ ደረጃ የምናየው እንዴት አድርገን ባክአፕ እናዘጋጃለን ነው። ይህ ቪዲዮ እንግዲህ ለተለያዩ ሰዎች እንዲደርስ ሼር በማድረግ እናንተ ድርሻችሁን እንድትወጡ እያልን ኤስሲቪቴክ የተለያዩ ቴክኖሎጂ ቱቶሪያሎችን የሚያዘጋጅ ሲሆን በውስጡ የተለያዩ ባለሙያዎች አሉ። ማንኛውም የቴክኖሎጂ ቱቶሪያሎችን የሶፍትዌር እና የሃርድዌር ቱቶሪያሎችን እናዘጋጅላችኋለን። ወደ ቪዲዮ እንግባ። እንግዲህ በመጀመሪያ የምናደርገው ምንድነው? ያው እኔ እንግዲህ በፍሌሽ ሴትአፑን ይዣለሁኝ። እዚህ ጋር ፍሌሹ አለ። እዚህ ጋር ገባለሁ። የራሴን ይሄ ፒችትሪ 2010 የሚል አለ። እሱን አንድ ጊዜ ራይት ክሊክ አደርገዋለሁ ወይም ደግሞ ደብል ክሊክ አደርገዋለሁ። ከዛ እዚህ ስትወርዱ እዚህ ጋር መጨረሻ ላይ ያለችው አለች። እንግዲህ እነዚህን እናያቸዋለን። ኬጅን የሚል አለ። ይሄን እንዴት እንደምንጠቀም አሳያችኋለሁ። ከዛ ሴትአፕ የሚለውን አንድ ጊዜ እንጫናለን። ሴትአፕ የሚለውን አንድ ጊዜ ደብል ክሊክ ወይ ደግሞ ራይት ክሊክ ብለን ኦፕን ማለት እንችላለን። ወይ ደግሞ ራን አዝ አድሚኒስትሬተር ማለት እንችላለን። አዝ አድሚኒስትሬተር ልበለው። መብራት ካቋረጠው ያው እንደ አዲስ መጫን ይጠበቅባቸዋል። እነሱን ነገሮች እናንተ ማስተካከል ይኖርባቸዋል። ይህ 2010 ነው አሁን እያሳየኋችሁ ያለሁት። አለን ኦልሬዲ እንደዚህ ይከፈትልናል። አንዳንድ ጊዜ ምንድነው ታች ነው የሚቀመጥላችሁ፣ ታስክ ባሩ ላይ ነው የሚቀመጥላችሁ። ስለዚህ እቺ ምልክት ካለች ኦልሬዲ እየጫነ ነው ያለው። አዲስ በምትጭኑበት ሰዓት ሊያስቸግራችሁ ስለሚችል እዚህ መኖሩን ማየት አለባችሁ። ከዛ እኔ ምንድነው ኔክስት ላለው ኔክስት ልበለው። ከዛ እንደዚህ በማደርግበት ሰዓት እዚህ ጋር አግሪ የሚል አለ። አግሪ የሚለውን አንድ ጊዜ ጫናለሁ። ከዛ ኔክስት ለዋለሁ። ከዛ ዊንዶ ፋየርዌል ዲቴክትድ ይለናል። ከዛ ኔክስት እንለዋለን። እንግዲህ በዚህ አጋጣሚ ከአሁን በፊት ጭናችሁት ከሆነ ፒችትሪን በድጋሚ ሌላ በምትጭኑበት ሰዓት ያስቸግራችኋል። ስለዚህ ያንኛውን አንኢንስቶል ማድረግ አለባችሁ። ከዛ ኦኬ ለዋለሁ። ይሄን አሁን ይችን ስቴፕ አንድ ጊዜ ይጨርስልናል ማለት ነው። ይህ እስከዚህ ድረስ እስከሚጨርስ መጠበቅ ይኖርብናል። እሱን ትንሽ እንጠብቀው። እንግዲህ ያው እየሄደ ነው። ከዚህ ያለው እስከዚህ ድረስ እስኪሞላ ድረስ መጠበቅ ይኖርብናል። ይሄ ሲሞላ የምናስገባው ቁጥር አለ። ከዛ ወደ ፋይላችን እንገባና እቺ ኬጅን የምትላለች ሴትአፑን ኮፒ አድርጋችሁ ካላስቀመጣችሁት ይችን ሁሌም ኮፒ አድርጋችሁ ዲስክቶፕ ላይ ማስቀመጥ አለባችሁ። እዚህ ጋር አስቀምጡትኝ ስለምታስፈልገን ማለት ነው። ኋላ ላይ ያሳያችኋለሁ እሱን። ስለዚህ ይህ ኮድ ያስፈልገናል። ስለዚህ እንዴት እንደምናስገባ ማሳያችኋለሁ። እንግዲህ ይህ የተወሰነ ነው የቀረው። ትንሽ እንጠብቀው። ያው ትዕግስት ይጠይቃል። ኢንተርኔት ምናምን አያስፈልጋችሁም በምትጭኑበት ሰዓት። እንግዲህ እየጨረሰ ነው። እንግዲህ ሲጨርስ ይሄን ሰሪያል ነምበር እንድናስገባ ይጠይቀናል። እንግዲህ ማስተዋል ያለባችሁ ነገር ምንድነው? እዚህ ጋር ኬጅን ያለችውን እሷን እንከፍታትና እችን አንድ ጊዜ እንጫናታለን። ጀነሬት የሚለውን አንድ ጊዜ እንጫናዋለን። ከዛ ይሄን ሰሪያል ነምበር አንድ ጊዜ እናስገባለታለን ማለት ነው። መጀመሪያ ላይ የመጣውን ሰሪያል ነምበር ይሄ ሬጂስትሬሽን ነምበሩን ኋላ ላይ ነው የምናስገባው። ከዛ ይሄ ሚኒማይዝ እናደርገዋለን። ከዛ እዚች ጋር እንገባለን። ከዚህ ከገባን በኋላ ፔስት እናደርገዋለን። ይሄን ያው ቁጥሩን ካወቃችሁት መጻፍም ትችላላችሁ፣ ኮፒ አለማድረግም ትችላላችሁ። ግን እንዳትሳሳቱ ኮፒ አድርጋችሁ ወስዳችሁ ፔስት ማድረግ ሪከመንድ ይደረጋል። ስለዚህ ከዛ ኔክስት እንለዋለን። እዚህ ጋር ባለበት ነው፣ ምንም የምንነካካው ነገር የለውም። ከዛ ኔክስት እንለዋለን። ይሄኛው ደግሞ ያው ያለበት ነው። ፒችትሪ ስንጭን የት ላይ ይቀመጥ የሚለው ነው። ባለበት አሁንም ይሄን እናልፋለን። ከዛ ኔክስት እንላለን። ከዛ አሁንም ኔክስት እንላለን። ከዛ አሁንም ሳምፕል ካምፓኒ ዳታ የሚል አለ። እሱንም አንድ ጊዜ ኔክስት ነው የምንለው።
ምንም ነገር ሌላ የምትነካኩት ነገር የላችሁም። ከዛ በመጨረሻ ኢንስቶል የሚላለ እሱን አንድ ጊዜ እንጫነዋለን። እንግዲህ ይሄን ካደረገ ይሄ እስከሚጨርስ ድረስ እንጠብቃለን ማለት ነው። ስለዚህ ይሄን ኢንስታሌሽን ከጨረሰ በኋላ ኦልሬዲ ሴትአፓችንን ወይ ደግሞ የፒችትሪ አይከን እዚህ ጋር ይቀመጥልና ማለት ነው። የመጨረሻ ስቴፑ ይሄ ነው። ከዛ እንግዲህ እየጨረሰ ነው። ትንሽ እንጠብቀዋለን። እየጨረሰልን ነው። ማንኛውም ጥያቄ፣ አስተያየት፣ ኮሜንት ካላችሁ ኮሜንት ላይ አስቀምጡልኝ። ሌሎችም እንደዚሁ ሙያ ያላችሁ የተሻሉ ነገሮችን መስራት ትችላላችሁ፣ እናበረታታለን። ስለዚህ እንግዲህ እየሄደ ነው። ይሄ ኦልሬዲ እስከሚጨርስ መጠበቅ አለባችሁ። ምንም ነገር መነካካት የለባችሁም። ካንስል ምናምን ካደረጋችሁት ወይ ደግሞ መብራት ከጠፋ ምናምን እንደ አዲስ ነው የሚያስጀምራችሁ። እሱን ታሳቢ ማድረግ አለባችሁ። እንደ ኮምፒውተራችሁ ፍጥነት ብዙ ሊዘገይባችሁ ይችላል፣ በፍጥነት ሊጨርስላችሁ ይችላል። ስለዚህ እሱን ታሳቢ አድርጉ ሁሌም ያን ስትጭኑ። አሁን ለምሳሌ አይከኑ መጣ ማለት ነው። ስለዚህ እዚህ መጥቷል። ስለዚህ እየጨረሰ ነው። አሁንም ትንሽ እንጠብቀዋለን። ምንም ነገር መነካካት የለብንም። በራሱ ነው ፊኒሽ የሚለን። እዚህ ጋር ኔክስት የምትለው አይከን በራሷ ፊኒሽ ትለናለች ማለት ነው። ከዛ እዚህ ጋር እንደምታዩት ፊኒሽ ይላችኋል ማለት ነው። ስለዚህ ምንድነው እዚህ ጋር ኦልሬዲ በራሱ ራይት ያደረገው አለ። ስለዚህ ስታርት ፒችትሪ አካውንቲንግ ይላል። ስለዚህ ባለበት እናንተ ፊኒሽ ትሉታላችሁ ማለት ነው። ከዛ በዚህ መልኩ ይከፍትላችኋል ማለት ነው። እንግዲህ እዚህ ጋር ምን እየጠየቀን ነው? አንደኛው ሰሪያል ነምበር እንድናስገባ እየጠየቀን ነው፣ ቅድም ያልኳችሁ ነው። ሁለተኛው ሬጂስትሬሽን ነምበር፣ ከዛ ሶስተኛ ከስተመር አይዲ፣ ከዛ ይሄኛው ይሄ ኦፕሽናል ነው ግን ማስገባት እንችላለን ማለት ነው። እሱ እንዴት እንደምናስገባ አሳያችኋለሁ። አሁን እዚህ ጋር ይሄን ለመጀመሪያ ጊዜ ከሆነ እንደዚህ ጀነሬት አድርጋችሁት ከሆነ እንደ አዲስ ጀነሬት ማድረግ አለባችሁ ኤግዚት ብላችሁ። እኔ ግን ባለበት ነው የማደርገው። የመጀመሪያውን እንዳትሳሳቱ። የመጀመሪያውን ሰሪያል ነምበሩን ለእናንተ ብዬ ነው እደግመዋለሁ። እዚህ ኮፒ አደርገዋለሁ፣ ፔስት አደርጋለሁ። ሁለተኛውን መጥቼ እዚህ ጋር መጣና ይሄኛውን ሬጂስትሬሽን ነምበር ነው ይሄኛው፣ ሁለተኛው ላይ አስቀምጠዋለሁ። ሶስተኛው ጋር መጥቼ ምን አደርጋለሁ? ይችን አንድ ጊዜ ጀነሬት አደርጋታለሁ። ስለዚህ ይሄኛው ምንድነው? የከስተመር አይዲ ነው። ኦኬ ከስተመር አይዲያችን ነው። ከዛ ቀጥሎ የሚመጣው ይሄኛው ደግሞ አይዲ ነው። ስለዚህ ሪከመንድ የታችኛው ግዴታ አይደለም፣ ኦፕሽናል ነው ቅድም እንዳያችሁት። ነገር ግን ብንሞላውም ችግር ስለሌለው እንሙላና እናስገባ። አሁን ይሄ ላይጠይቃችሁ ይችላል፣ ግን ከመጠየቁ በፊት እናንተ ብትሞሉትም ጥሩ ነው ማለት ነው። ሲጠይቃችሁ ማስገባት ትችላላችሁ። ቅድሚያችን ኮፒ አድርገን ያስቀመጥናት ለዚህ ነው። ስለዚህ አሁን ምንድነው የማደርገው? ኦኬ እለዋለሁ ማለት ነው። ለዚህ በማድረግበት ሰዓት ኦልሬዲ ይሄ ይመጣል። ኦኬ ትሉታላችሁ፣ ችግር የለውም። ከዛ ይሄን ክሎዝ ማድረግ ትችላላችሁ። ስለዚህ አሁን ምን አደረግነ ማለት ነው? አንድ ነገር ሰርተናል ማለት ነው። የፒችትሪ አካውንቲንግ ሴትአፕን ወይ ደግሞ ሶፍትዌርን ኢንስቶል አድርገን ኮንፊገር አድርገናል። ወይም ደግሞ ፕሮዳክት ኪ፣ ሬጂስትሬሽን ነምበር፣ ከስተመር አይዲ እና አይዲ ራሱንም ጭምር አስገብተናል ማለት ነው። በተባልነው መሰረት አስገብተናል። አሁን ሁለተኛ ስቴፓችን ላይ ደርሰናል። አሁን ምንድነው የምናደርገው? how to create ካምፓኒ ነው። እንዴት ካምፓኒ ፒችትሪ አካውንቲንግ ካምፓኒ ክሬት ማድረግ እንችላለን የሚለው ነው። እንግዲህ እዚህ ጋር ፋይል የሚል አለ፣ ኒው ካምፓኒ የሚል አለ፣ እዚህኛውም ክሬት ኒው ካምፓኒ የሚል አለ። ስለዚህ እዚህ ገብታችሁ ክሬት ማድረግ ትችላላችሁ። ነገር ግን for the first time ስለሆነ ክሬት ኒው ካምፓኒ የሚለውን አንድ ጊዜ ትጫወታላችሁ። እንግዲህ ካምፓኒ አዲስ ካምፓኒ ክሬት ለማድረግ የምንጠቀማቸው ነገሮች ናቸው። አሁንም ኔክስት ትሉታላችሁ ይሄን። ከዛ በመቀጠል ይሄም ኦልሬዲ ስለ ፒችትሪ 2010 እንደሆነ ነው የሚያሳያችሁ። ፕሪሚየም 2010 ነው። እዚህ ጋር ማስገባት ያለብን የካምፓኒያችንን ሙሉ ኢንፎርሜሽን ነው የምናስገባው። እንግዲህ የካምፓኒ ኔም አለ። እንግዲህ በዚህ አጋጣሚ ሪኳየርዱ ወይም ደግሞ ግዴታ ካምፓኒ ኔም ካላስገባን አያሳልፈንም። ሌሎች ግን ኦፕሽናል ናቸው። ስለዚህ እናንተ የፈለጋችሁትን ካምፓኒ ኔም ሰጣችሁ ኤስሲቪቴክ ብሎ ለምሳሌ። ስለዚህ የአድሬስ ዋን አለ አዲስ አበባ ማለት ትችላላችሁ። አድሬስ ቱ የሚል አለ። እዚህም አድሬሳችሁን ዚፕ ወይ ደግሞ ሲቲያችሁን ታስገባላችሁ፣ ካንትሪያችሁን ታስገባላችሁ፣ ስልክ ቁጥራችሁን
ታስገባላችሁ። ኢሜል ካላችሁ ኢሜል እናንተን ታስገባላችሁ። ዌብሳይት ካላችሁ ዌብሳይታችሁን ታስገባላችሁ። እያንዳንዱን እንደ ፌደራል ኤምፕሎይ አይዲ ካለ ስቴት ኤምፕሎይ አይዲ ካለ እነዚህን በአጠቃላይ በሚባሉት መንገድ ታስገባላችሁ። ቢዝነስ ታይፓችሁንም እዚህ ጋር ገብታችሁ የእናንተ ቢዝነስ ታይፕ ሊሚትድ ሊያቢሊቲ ካምፓኒ ከሆነ እያንዳንዱ ፓርትነርሺፕ ካምፓኒ ከሆነ ኮርፖሬሽን ከሆነ እናንተ ታስገባላችሁ። ስለዚህ ይሄ ቤዝን ኦን ዩር ካምፓኒ ኢንፎርሜሽን ነው። እዚህ ጋር አድሬስ አንድ ብላችሁ ደግሞ ያላችሁን ብቻ ካምፓኒ መጻፍ ትችላላችሁ። በዚህ አጋጣሚ እዚህ ጋር ኖቱ ማየት ትችላላችሁ። you can edit this information after your company created ይላችኋል። ይህን ካምፓኒያችሁን ኋላ ላይ ምን ማድረግ ትችላላችሁ ነው ኤዲት ማድረግ ስለምትችሉ it doesn't matter። ስለዚህ ይሄን እናንተ በምትፈልጉት መልኩ መሙላት ትችላላችሁ ማለት ነው። ስለዚህ ስትለማመዱ እንግዲህ ዌብሳይትም ከሆነ ለምሳሌ ማስገባት ያለባችሁን ታስገባላችሁ። ኢሜልም ከሆነ ታስገባላችሁ ልክ እንደነገርኳችሁ። ከዛ እኔ በዚህ ብቻ እንደሚሄድም ለማሳየት ያክል ኔክስት ትለዋለሁ ማለት ነው። ካምፓኒን ብቻ ነው የሚጠይቀው ብያችኋለሁ። ሌላውን እናንተ መልሳችሁ ማስተካከል ትችላላችሁ። ከዛ ኔክስት ትለዋለሁ። እንግዲህ እዚህ ጋር የተለያዩ ሜቶዶች አሉ። እንግዲህ select method to create your company ይላችኋል። ይሄኛው እንግዲህ use sample business types ይላችኋል። that close match your company ይላችኋል። most companies use this ይላችኋል። ስለዚህ አብዛኞቹ ካምፓኒዎች የሚጠቀሙት ይሄኛውን ስለሆነ ይሄንን እንመርጣለን። እዚህኛው ደግሞ እንደ አድቫንስ ለሆኑ ካምፓኒዎች ወይ ደግሞ አካውንታንት ዲዛይን የሚደረግ ለአድቫንስ ዩዘር የሚሆን ነው ይለናል። እኛ አብዛኛው ሰው የሚጠቀምበትን ይሄን እንጠቀማለን። ሁለቱንም በምንጠቀምበት ሰዓት ግን የሚያመጡልን ፎርማሊቲዎች አላቸው። እነሱን ነገሮች we have to considered ማድረግ አለብን ማለት ነው። ሶ የመጀመሪያውን እንጠቀማለን። ከዛ በመቀጠል select your business type ይላችኋል። እዚህ አጋጣሚ እዚህ ጋር እያንዳንዱ ስትመርጡ የአካውንቱ ወይ ደግሞ ቻርት ኦፍ አካውንቱን የሚያስቀምጠው አካውንት ይለያያል። ለምሳሌ ይሄን ስትለይ ይለያያል። ስለዚህ እናንተ የመረጣችሁትን መምረጥ ትችላላችሁ። እናንተ ካምፓኒ ታይፕ ካለ ከዚህ መምረጥ ትችላላችሁ። እኔ ሰርቪስ ካምፓኒ የሚለውን አንድ ጊዜ ጫነዋለሁ። ከዛ ኔክስት እላለሁ። እዚህ ጋርም እንግዲህ choose your accounting method ይላችኋል። እንግዲህ ይሄኛው most company choose this ይላችኋል። አኩሪያል የሚለውን ካሽ የሚለውንም እዚህ ያስመርጣችኋል። ኢንስትራክሽኑን አንብቡትኝ ምን እንደሚል ማየት ትችላላችሁ። ከዛ ይሄንን ምንድነው ይሄን በመትመርጡበት ሰዓት ግን ይሄ ኢንስትራክሽን ማንበብ አለብን። this cannot be changed after your company created ይላል። እዚህ ጋር ኖት የሚለውን ማንበብ አለባችሁ ማለት ነው። ከዛ ይሄን ተጠቅመናል። ይሄ ካደረግና ኦሬዲ በዚህ ነው የምንሄደው። ስለዚህ ይሄን አድርገው ኔክስት አል ነው። እንግዲህ choose posting method ይላችኋል። ፖስቲንግ ሜትራችን ምንድነው ነው ሪል ታይም ነው። ስለዚህ ይሄን እንጠቀማለን። አብዛኞቹ ካምፓኒ የሚጠቀሙት ይሄን ነው። ከዛ ኔክስት እንላለን። ይሄን ኖት አለው። you can change this posting methods at any time on the maintain company information ስለዚህ ኢንፎርሜሽን ስክሪን ይላችኋል። ስለዚህ በዚህ መልኩ እኛ ኔክስት እንበለው። ያንዳንዱ ከዚህ ያለውን ነገር እናያለን። እንግዲህ የሊያቢሊቲ ካምፓኒ ከሆነ ሊሚትድ ሊያቢሊቲ ካምፓኒ ከሆነ እንጠቀም እንችላለን። ወሩን ወይ ደግሞ የተወሰነ ጊዜ ከሆነ 12 ወር ከሆነ ደግሞ ይሄኛውን እንጠቀማለን። ኔክስት እንለዋለን። እንግዲህ የኛ ካምፓኒ የሚጀምርበትን የትኛው ነው ይላል። ስታርቲንግ ካምፓኒ ይላችኋል። ኢን ጃንዋሪ ይላል። ስለዚህ ይሄን ባለበት ጃንዋሪ ከሆነ ጃንዋሪ ከሆነ እሱ እናስገባለን። ኖትም እዚህ this cannot be changed ይላችኋል። ይሄንን ማስታወስ አለባችሁ። ከዛ ኔክስት ትሉታላችሁ ማለት ነው። ከዛ እንግዲህ በመጨረሻ ፊኒሽ ይላችኋል ማለት ነው። በአሁኑ ሰዓት ካምፓኒ ክሬት አደረግነ ይባላል ማለት ነው። እንግዲህ ካምፓኒ ክሬት ስታደርጉ አውቶማቲክ ካምፓኒያችሁ በዚህ መልኩ ነው የሚመጣው። እነዚህ ነገሮች አያስፈልጉም። ካንሰል ታደርጓቸዋላችሁ። ሴትአፕ ጋይድ ይላችኋል። ሴትአፕ ጋይዱንም ታያላችሁ። ኦሬዲ አያስፈልገንም። ቀጥታ ካምፓኒያችን ኤስሲቪቴክ ይላል ማለት ነው። ስለዚህ አሁን ካምፓኒ ክሬት አደረግነ ይባላል ማለት ነው። ወይ ደግሞ ካምፓኒ ኔም ክሬት አደረግነ ይባላል ማለት ነው። እንግዲህ አሁን ደግሞ ማሳያችሁ እንዴት አድርገን ባካፕ እንደምናዘጋጅ ነው። እንግዲህ ባካፕ ለማዘጋጀት እዚህ ባካፕ የሚል አለ። ስለዚህ ይሄን እንዴት አድርገን እንደምናዘጋጅ ነው ማሳያችሁ። ስለዚህ ባካፕ የሚለውን አንድ ጊዜ እንጫናለን። ቀጣይ ወደ ኔክስት እንመጣለን። ከዛ እዚህ ጋር ሪማይንድ የሚል አለ። እነዚህን ማብራት ትችላላችሁ። ኦሬዲ ባለበት መጠቀም ትችላላችሁ። የኛው ቀኑን መጨመር መቀነስ ትችላላችሁ based on your company information። ሶ እሱን ካደረጋችሁ በኋላ እዚች የምትጫናለች
እዚችን አንድ ጊዜ እንጫናታለን ማለት ነው። እንግዲህ ይሄ ለምንድን ነው የሚጠቅመን ካላችሁ ካምፓኒያችን በሆነ አጋጣሚ ቢደለት ባካፕ እንድናደርግ ወይ ደግሞ ሪስቶር እንድናደርግ ነው የሚያግዘን። ስለዚህ እዚህ አለ ካምፓኒ ኔማችን ይችናትኝ። ስለዚህ ይችን ዳታ ነው የምናየው ማለት ነው። እንግዲህ እዚህ ገብተን እኛ ከፈለግነው ቦታ ላይ እናስቀምጣለን ማለት ነው። እናስቀምጣለን ከዛ እንግዲህ እንግባዜ እኔ ዲ ላይ ላስቀምጠው ይሄኛው ቢደለትብኝ ብዬ ዲ ላይ ነው ማስቀምጠው። ሌላም ፍሌሻችሁ ጋር ማስቀመጥ ትችላላችሁ ወይ ደግሞ ሌላ ኤክስተርናል ዲቫይስ ላይ ማስቀመጥ ትችላላችሁ። እዚህ ጋር ልምጣና ኦሬዲ እዚህ ላስቀምጠው ማለት ነው። እዚህ ጋር አስቀምጫዋለሁ። ከዛ ሴቭ አደረኩት ማለት ነው። ዲ ላይ ተቀምጧል። ከዛ ይሄን ፕሮሰስ ያደርግላችኋል። ይሄን ትጨርሳላችሁ ማለት ነው። እንግዲህ በአሁኑ ሰዓት ባካፕ አዘጋጅተናል ነው። እንግዲህ ካምፓኒያችንን ኦሬዲ ባካፕ አዘጋጅተናል። አሁን ደግሞ የምናየው ምንድነው how to delete your company የሚለው ማለት ነው። ካምፓኒን እንዴት ዲሌት ማድረግ እንችላለን? ዲሌት የተደለተ ካምፓኒ ቀድመን ባካፕ ካዘጋጀን ካምፓኒያችንን ሪስቶር ማድረግ ስለምንችል ለዛ ነው የሚያግዘን። እንግዲህ መጀመሪያው ካምፓኒ ክሬት አድርገናል ዲሌት ለማድረግ መጀመሪያ ምንድነው የምታደርጉት? ይሄን ታጠፋላችሁ ሙሉ በሙሉ ምንም ያስፈልጋችሁ ነገር የለም። ቀጥታ ካምፓኒ ኢንፎርሜሽናችሁ ሲ ላይ ነው የሚገኘው። ያን ትዘጋላችሁ። ቀጥታ ፕሮግራም ሲ ላይ ነው የምትገቡት። እዚህ ጋር ዚስ ፒሲ ላይ ትገባላችሁ። ከዛ ዚስ ፒሲ ላይ ከገባችሁ በኋላ ቀጥታ ምንድነው የምታደርጉት? ሎካል ዲስክስ የሚል አለ። እሱን አንድ ጊዜ ትጫኑታላችሁ። እዚህ ጋር ነው የተቀመጠው ሴታፓችን እዚህ ነው ያለው። ከዛ ይሄን ከተጫናችሁ በኋላ ሴጅ ሶፍትዌር የሚል አለ። እሱን አንድ ጊዜ እንጫናዋለን። ከዛ ፒችትሪ የሚለውን እንጫናለን። ካምፓኒ የሚል አለ። ከዛ ካምፓኒ የሚለው ጋር ኤስሲቪቴክ የሚባል ካምፓኒ አለ። እንግዲህ ይሄን ሁለት መንገድ ነው የምንጠቀመው። እንግዲህ ስንደለት ወይ ደግሞ የሆነ ሰው የሚደልትብን ይችላል፣ እኛም ልንደልተው እንችላለን። በሚደለትበት ሰዓት ምንድነው የሚፈጠረው? አንደኛው ቴምፖራሪ ዲሌት ነው። ቴምፖራሪ ዲሌት ከተደረገ ሪሳይክል ቢን ውስጥ እናገኘዋለን። ሁለተኛው ደግሞ ፐርማነንትሊ ዲሌት ነው። ፐርማነንትሊ ዲሌት ከተደረገ ካምፓኒያችን ቀድመን ባካፕ ካላዘጋጀን ፋይላችንን ልናገኘው ስለማንችል ነው መጀመሪያ ካምፓኒ ክሬት ካደረግን በኋላ ቀድመን ባካፕ ማዘጋጀት አስፈላጊ ሆኖ የተገኘው። እንግዲህ ያያንዳንዱን ካምፓኒ በዛ መልኩ ማየት እንችላለን ማለት ነው። ስለዚህ ምንድነው የምናደርገው? እዚህ ጋር እኔ ፐርማነንትሊ ልደልተው ሽፍትን ተጭናችሁ ኪቦርዳችሁ ላይ ዲሌትን ስትጫኑት እንግዲህ ምን ይላችኋል? are you sure you want to permanently delete this folder ይላችኋል። እዚህ ያለውን ፎልደር ፐርማነንትሊ መደለት ትፈልጋላችሁ እያላችሁ ነው። አሁን መደለት እንፈልጋለን ብለን እንደልተው። እንግዲህ በዚህ ሰዓት ሪሳይክል ቢን ውስጥ አናገኘውም፣ ሌላ ቦታ ላይ አናገኘውም ማለት ነው። እንግዲህ እዚህ ጋር ብንገባ ኤስሲቪቴክ የሚለውን አናገኘውም። ኦሬዲ ሌሎች የተደለቱ ናቸው ያሉት። ስለዚህ ምንድነው የምናደርገው? እንግዲህ ባካፕ አዘጋጅተናል ብለናል። ቀጥታ ምንድነው የምናደርገው? የፒችትሪ እንከፍታለን ማለት ነው። እንግዲህ ፒችትሪ ስንከፍት እንግዲህ ካምፓኒ ካለን ካሁን በፊት ክሬት ያደረግነው ካምፓኒ ካለ እሱን አውቶማቲክ የሚከፍትልን፣ አሊያም ደግሞ እዚህ ጋር ገብተን ይሄ ኦፕን ፕሪቪየስ ካምፓኒ ስንል ይሄ ኤስሲቪቴክ የሚለውን ማንጣት አለበት። ስለዚህ አሁን ግን ምንም እያመጣልን አይደለም። ስለዚህ ምንድነው የምናደርገው? እዚሁ እንደዚህ ብሎ በሚመጣበት ሰዓት ቀጥታ ከዚህ ትገቡና ሪስቶር የሚለውን አንድ ጊዜ ትጫኑታላችሁ። ሪስቶር የሚለውን ስትጫኑ እዚህ ጋር ብራውዝ የሚል አለ። ከዚህ ብራውዝ የሚለውን አንድ ጊዜ ትጫናላችሁ። ከዛ ካምፓኒያችሁን ወይ ደግሞ የቀድሞ ባካፕ ያዘጋጃችሁበት ፎልደር ላይ ትገባላችሁ። እኔ ለምሳሌ ዲ ነው ያዘጋጀሁት። ዲ ላይ እንግዲህ ኤስሲቪቴክ የሚል አለ። ይሄ ነው እንግዲህ ከዚህ ነው መመለስ የምፈልገው። ኦፕን እለዋለሁኝ። በዚህ ሰዓት ኔክስት እለዋለሁ። እንግዲህ አን ኤግዚስቲንግ ካምፓኒ የሚል አለ። እሱ አለ። እኔ ኒው ካምፓኒ ልበለው። ስለዚህ ኒው ካምፓኒ እለዋለሁ። ኒው ካምፓኒ እለዋለሁ። ከዛ ኔክስት ትሉታላችሁ። ከዛ እዚህ ጋር ዳታውን መመለስ ያለበትን ዳታ ይነግራችኋል፣ ጠይቃችኋል። እኔ ሁሉንም ይመልስልኝ አልኩት። ከዛ ባለበት ፊኒሽ እለዋለሁ ማለት ነው። ስለዚህ እንግዲህ የተደለተው ወይ ደግሞ የፐርማነንትሊ የተደለተውን የፒችትሪ ካምፓኒያችንን ምን አደረግነው ማለት ነው? ሪስቶር አደረግነው ማለት ነው። ስለዚህ ባካፕ ማዘጋጀታችን ለዚህ ነው ጥቅሙ ማለት ነው። ስለዚህ በቀጣይ በሌላ ቪዲዮ እንገናኛለን። ሰላም ያቆየን። ወዳችኋለሁ። ሰላምና ፍቅር ለሀገራችን ይሁን።